ኢንሻአላህ ሼክ አህመድ ኢስማኤል መጥተዋል። የሐበሻ ዑለማዎች በኢልም ዓለም ላይ የከፈሉትን መስዋዕት ኢንሻአላህ ትንሽ ያስታውሰናል። ፈለተፈضل መሽኩራ ወማዕጁራ። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. እስቲ ወንዶች አንዴ ተክቢር አድርጓል። አሁንም ጨምሩበት። አላሁ አክበር አላሁ አክበር። ሴቶችም ውስጥ አንድ ጊዜ አጨብጭቡ ውስጥ አሁንም አንድ ጊዜ ጨምሩበት። ሶስት ደግሞ ቢሆን ጥሩ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ምናልባት ይህንን ፕሮግራም ትልቆቹ ቢያቀርቡት ደስ ይለኛል። ለምን ይህንን ህይወት ኖረውበታል፣ አሳልፈውታል። እነ ሼህ አህመድን፣ እነ ሼህ ሰይድን፣ እነ ሼህ ሁሴን፣ እነ ሼህ መሐመድን ማለት ሌሎች ትልቆች ይኖራሉ። በመሀል የመድረሳን የሐሪማን ህይወት፣ ገጠር ያለን ህይወት፣ የሐበሻን ዑለማዎች የነበራቸው መስዋዕትነትም ምናልባት ኖረውበት ስላሳለፉት የበለጠ እነሱ ቢናገሩ ጥሩ ነው። አሁን ያለንበት ዘመን ምናልባት ሁሉ ነገር ተመቻችቷል። አንድ መድረሳ ላይ በቀን ምናልባት 3 ጊዜ ምግብ ሊያገኝ ይችላል። ቀለብ አለው። ልብስ በአመት 3ም 4ም ጊዜ ሊቀይር ይችላል። ጫማም ልክ እንደዛው የሚዝናናበት ያገኝ ይሆናል። ብዙ ነገሮች ተሟልቶ ያሉበት ይመስለኛል። ያ ዘመን ግን ከባድ ዘመን ያለፈ ነውና እነሱ ቢናገሩ ደስ ይለኝ ነበር። የተወሰነውን ኢንሻአላህ ለማቅረብ እንሞክራለን። ኢንሻአላህ ባረከላሁ ፊኩም። በመጀመሪያ ደረጃ ይህ ጀምዕያ ስሙ ምንድነው? ያ ጀማ ምንድነው ስሙ? ሂጅረተይን ነው አይደል? ስለሱ መጀመሪያ መናገር እፈልጋለሁ። ለምን የተቀመጥነው ፊዳር الهجرتين ነው። ይሄ የሁለት ሀገር የስደት ተቀባይ የሆነ ሀገር ሰዎች እምነታቸው ኢማናቸው አንድ ተውሂዳቸው በገዛ ትውልዳቸው ባደጉበት ሀገር ኢማናቸው መያዝ በከበዳቸው ሰዓት መጠጊያ መሸሻ ያደረጉት ሀገር የት ሀገር ነው? ይሄ ዳር الهجرتين። ሰሃቦች እንደምታውቁት መካ ላይ ብዙ መከራ አይተዋል። በእምነታቸው ብቻ ለምን ላ ኢላሃ ኢላላህ አላችሁ ብቻ፣ አንድ ፈጣሪ ለምን ተገዛችሁ በሚል ብቻ፣ ከአላህ ውጭ ያለውን ነገር በመተዋቸው ብቻ፣ ለምን እንደኛ ድንጋይ አትገዙ ስላሏቸው፣ እንደኛ እንጨት ለምን አትገዙ፣ ለምን 360 ጣዖት ለምን አትገዙ፣ አይደለም እኛ የምንገዛው አንድ የሆነ ጌታ የማይወልድ የማይወለድ አምሳያ የሌለው አገዝ የማይፈልግ ረዳት የማይፈልግ ብቸኛ ወህደሁ ላ ሸሪከ ለ አንድ የሆነ ጌታ ብቻ አላህ ብቻ በማለታቸው ብቻ ሰይድና ቢላል በድንጋይ ሲጫንበት ነበር። እነ አማር ሲደበደቡ ነበር። እነ ሱመያ አንድ ያለች ህይወታቸው ውድ ህይወታቸውን መስዋዕትነት ሸሂድነት የሰጡበት ነው። ሌሎችም እነ ያሲርም እና አማርም በመካ ህይወት ላይ ሲያሳልፉ የነበሩት ከባድ መከራ ነበር። በምን ሰበብ? በኢማን በተውሂዳቸው ሰበብ ብቻ። ምን ያህል አስከፈላቸው? መጨረሻ ላይ አማራጭም ሲታጣ ረሱል አለይሂ ሰላቱ ወሰላም የላኳቸው ወዴት ነው? ወደዚህ ዳር الهجرتين ተብላ የምትጠራ አርዱል ሐበሻ፣ የሐበሻ ምድር፣ የፍትህ ምድር። እዛ ውስጥ ያለው ንጉስ ፍትሃዊ የሆነበት የማይበደልበት ማንም እዛ ውስጥ የገባበት። ወንድሞቼ እህቶቼ፣ የመጀመሪያ ቁርአን በአማን በሰላም የተቀራበት ምድር ከመካ ቀጥሎ የማን ምድር ነው? የአርዱል ሐበሻ። ሰሉ ዐላ ረሱሊላህ። ቁርአን በቃ በስ የመጀመሪያ ከመካ ቀጥሎ ቁርአን የተቀራው እዚህ ላይ
ሁለተኛም ደግሞ ከዛ በመጡበት ሰዓት የሰው ሀገር ነው የመጡት። ቋንቋቸው ሌላ ነው፣ ባህላቸው ሌላ ነው። የመጡበት ሀገር በሚመጡበት ሰዓት ግን የተቀበለው ንጉሥ ትክክለኛ የእንግድነትን መቀበል እናደረገላቸው። እንግዳ እኮ ማንም ሀገር ይቀበላል፣ ነገር ግን ይበድላል፣ ያሰቃያል፣ መጥፎ ነገር ያደርግባቸዋል። አይታችሁ ከሆነ ከኛ ከሀበሻ እንኳን ስንት ሰዎች እኛ ኢትዮጵያነትን ወደ ሀበሻነትን አንፈልግም ብለው ፈላሻንን በሚል እኮ እስራኤል ሄደው እኮ ግፍ እየተሰራባቸው እንደ ባሪያ የሚቆጠረው መብትም ያላገኙ አሉ። ነገር ግን ከዛ የመጡ ሰዎች እዚህ ሲመጡ ሀበሻ የሀበሻ ንጉሥ የመጀመሪያ የሰጣቸው መብት ምንድን ነው? በሰላም ሀገር መኖር። ሀገሬ ላይ የመኖር መብት ዜግነት፣ ፍርድን በሚቀርቡበት ሰዓት ፍርድን ከሁለት የመስማት በአንድ ሰው ብቻ ሰምቶ አሳልፎ መስጠት የለም። የመጣ ሀገርን ጠለላ ብሎ አንተን ወዶ የመጣ ሰው ከሀገር አሳልፎ አይሰጥም፣ አልሰጥም። በግቦ አይታለል። አምር ኢብኑ ዓስ እኮ ወርቅ ይዞ ነበር የመጣው እነሱን ለመውሰድ፣ ነገር ግን አልተሳካም። ነጃሺ ምን አለው? እኔ የገንዘብ ሰው አይደለሁም፣ በግቦ የምታለል ሰው አይደለሁም። ክብር አለኝ፣ ክብሬ ደግሞ ከማንም የበለጠ ነው። ስለዚህ ለክብሬ የምሰራ ሰው ስለሆነ አንተ ያመጣውን ወርቅ ወደ መጣህበት ወደ መካ መልሰው። እነዚህ ወንድሞች እኔን ፈልገው የኔን ጉርብትና ፈልገው የኔን ሀገር መርጠው ከሌላ ሁላ መርጠው እኔ ጉርብትና የያዙ ስለሆኑ እኔ ለማንም አሳልፌ አልሰጥም። ኑሩ በሰላም። እናንተን የሰደበ እናንተን የነካ በሱ ላይ ቅጣት ይኖርበታል። 10 ዓመት በሀበሻ ምድር ኢማናቸውን ይዘው እምነታቸውን ይዘው ያለምንም ስጋት ሰሃቦች የኖሩበት የሆነ ዳረል ሂጅረተይን ይህንን ሀገር አላህ ሰጥቶናል። እስቲ አንድ ጊዜ አልሐምዱሊላህ እንበልበት። ምን ጀማ አልሐምዱሊላህ ተሩ አላህ የሰጠው ነብዩ እኮ መረጡት። ይሄን ሀገር ለስደት የመጀመሪያበት ታሪክ ላይ ንጉሱም ቢሆን ሰነተል ጋር የተጀመረበት እነ ቢላልን ማስታወሻ እነ ኡማይምን ማስታወሻ ሌሎችም ደግሞ ሰሃቦች ምርጥ ሰሃቦች ይችን ምድር ረግጠውልናል። እንደ ሰይድና ዑስማን የመሰለ እንደ ሰይድና ሩቅያ የመሰለ እንደ ሰይድና ጃዕፈር የመሰለ እንደ አቢ ሙሳ አልአሽዓሪ የመሰለ እነዚህ ሁላ ይሄንን ሀበሻ የረገጡበት ሀገር ነው። ሀበሻ ኢንሻአላህ ወደፊትም ሰላም ይሆናል፣ ሰላም ይቀጥላል። ሀበሻ ሁል ጊዜ የነካት የሚጎዳል እንጂ ሀበሻ ምንም አትሆንም። ሁል ጊዜ በጥበቃ ስር ያለች ናት። ፊትና ቢመጣ ቢያንጃብሩን ፊትናው እየተነሳ እየተገለጠ ይመጣል። ስለዚህ አላህ ትልቅ ዕድል ሰጥቶናል። የሁለት ሀገር ስደት ባለቤት አድርጎናል። እኛም ዋጋውን የምናውቃለን አድርገን። ሌሎች እኮ ዋጋውን ያውቁታል፣ እኛን ያላወቅን። ስንቶቻችንን በህይወት ውስጥ ተሳክቶ ነጃሺ ሄደን ያየ ነው። ነገር ግን ከቱርክ መጥተው ያሉ፣ ከኢንዶኔዥያ መጥተው ያሉ አይአግድ ነው፣ ከማሌዥያ መጥተው እዚህ ነጃሺን ለማየት ታሪኩን ለማየት። ስለዚህ እኛም ደግሞ ዋጋ ምንሰራል። ስለዚህ ይሄ አንደኛው ከስሙ ጋር ሰለላሁ ዐላ ረሱሊላህ። እዚህ ጋር ትንሽ ፕሮግራሙ ምናልባት የተሰጠው ፕሮግራም የሀበሻ ሰዎች ሀበሻ ላይ ሲኖሩ የነበሩ ዑለሞች የነበራቸው ለዲን የሰጡት ለዕልም የሰጡት መስዋዕትነት ምን ይመስላል? ወንድሞቼ እናቶቼ፣ የሀበሻ ዑለማ ከሌላ ዑለማ ለየት የሚያደርጋቸው ለየት ያለ ስነ ምግባር አላቸው። አንደኛ ዓሊሞች ናቸው፣ በዕልማቸው ደግሞ ብቁ የሆኑ ናቸው። ከሌላው ሀገር ለየት የሚያደርገው በአሁኑ ሰዓት ደረጃ ኻሰተን የምታዩት የገጠር ላይ የሚቀረው ሀሊማዎች ላይ የሚቀረው ዒልም በሌላ ሀገር ላይ ብትሄዱ ምናልባት ዶክትሬት ትንሽ ናት። ከዛም ባለፈ ደረጃ እንኳን ቢሄድ ከነሱ ጋር የሚስተካከል እንደውም የተሻለ የሚበልጥ ይሆን። ደግሞ ዒልም አንድ ጎን ብቻ ሳይሆን ሁሉንም ዒልም በደንብ አድርገው ኢትቃን አድርገው ተረተውት ማስረዳት የሚችል ሌሎች ሀገር ላይ ባየነው ምናልባት አንድ ፈን ላይ እውቀት ሊኖረው ይችላል። ነገር ግን ብዙ ፈኖች ላይ በትክክል በእርግጠኛ ረግጠው የያዙ ዓሊሞች እንደ ሀበሻ ዑለሞች ገጠር ላይ ቀሩት። ሸሃዳ የሌላቸው እንደ ዛሬ ጊዜ ምስክር ወረቀት የሌላቸው ምስክርነታቸውን የሚሰጠው ሸኻቸው የሆነ ፍቃዱ ሰጥቶላቸው ተቀመጡና አስቀሩ ብሎ ፍቃድ የሚሰጣቸው ምናልባት በዒልም ህይወት ላይ 30 ዓመት 40 ዓመት
ዒልምን ሲያሳልፉ ያሉ በዒልማቸው ሙሉ የተሟላ በማንኛውም ፈን የተሟሉ ዑለሞች ያሉበት ሀገር። ሁለተኛም ዓሊም ብቻ አይደለም፣ ስንት እኮ ዓሊም አለ፣ ነገር ግን ሙዓሊምም ናቸው። ያስተምሩ ነበር፣ ቁጭ ይሉ ነበር። ብትጠይቁ አንድ ቦታ ላይ ብቻ ምናልባት 40-50 ዓመት ዒልምን ሲያስቀምጡ ነበር። አካባቢዎች አልፏል፣ ትልቆች ታውቃላችሁ። አብዛኛው ሰው ኢንታጅ ያደርጋሉ። ሲያወጡ ነው የነበረው አንድ ጎጆ አንድ ከልዋ ምናልባት አንድ ሐሪማ ውስጥ ስትጠይቁ ምናልባት ሀያታቸው 40-50 ዓመት አንድ ቦታ ላይ ተቀምጠው ሰዎችን የማፍራት ስራ ብቻ የሚሰሩ የዚህ አይነት ሙዓሊሞችም ነበሩ። እንደገናም ደግሞ ከሱ ጋር በሶስተኛ ደረጃ የሐበሻ ዑለማዎች የነበሩበት ሙተዓሊም ናቸው። እየሄዱ ከዑለሞቻቸው እውቀትን የሚወስዱ ናቸው። በቃኝም አይሉ ከአንዱ እየተባለ ከዑለሞች የሚሰጡ የነበሩ ናቸው። በአራተኛ ደረጃ ደግሞ ሙጃሂድም ጭምር ናቸው። ትግል ሲያደርጉ የነበሩ ናቸው እስልምናን ለመጠበቅ። ሐበሻ እንደዚህ ወንድሞቼ አሁን እንደተመቻቸው አይደለም። የነበረው ከባድ መስዋዕትነት ነበር። እነ ጀማል አንይ እኮ ይሄን ደረጃ ያደረሱት እኮ ለዲን መስዋዕትነት ከፍለው ነው። እነ ዳንዩል አወል ዳንዩ ሳኒ ምትሉ እነ ዳንዩ ሳሊስ ምትሉ ይሄ ሁላ ምን እየተደረገ ነው? በነበረው ጫና ያ ሁላ ታግለው ለዲናቸው መስዋዕትነት ሲከፍሉ የነበሩ ሙጃሂዶች ናቸው። እንደገናም ደግሞ ከሱ ጋርም ደግሞ ይሄንን ዒልም ደግሞ ብቻውን አልተውትም። ሙበሊግም ሲያደርሱት የነበረ በየቦታው ሲያደርሱ የነበሩ ይሄንን እውቀታቸውን ለሁሉም ሲያዳርሱ የነበሩ የዚህ አይነት የሐበሻ ዑለሞች ናቸው። ከሱ ጋርም ዙህድ የዱንያን ነገር ሁላ ገፍተው የጣሉ ለዛን ያልፈለጉ ጣፋጭን ነገር ያልፈለጉ ከሚለበስ የሚባል ያማረ ሳይለብሱ ከሚተኛበትም ጥሩ ነገር ሳያገኙበት ከሌላውም ደግሞ የምትሉት ህይወታቸው ራሳቸው እያረሱ ራሳቸው የታረሱ ምናልባት ኻዲሞች እየካደሟቸው በዚህ ሁኔታ ምናልባት አንድ ልብስ አብዛኛው የምትጠይቋቸው ከዓመት አንድ ቅያሪ ልብስ ነው ያላቸው። የሚተኙበትም ልክ እንደዛው። በዛ ላይም ደግሞ ያለ መስዋዕትነት፣ የቅዝቃዜ መስዋዕትነት፣ የቁንጫ መስዋዕትነት፣ የቱሃን መስዋዕትነት ያ ሁላ ከፍለው ነው። አንድ ሼክ አንድ ጊዜ ጠየቋቸው። ከደሴ ምን ያህል ነው የምትሄዱ ገጠር ስንለው ገጠር 5 ቀን ምናምን በእግር ይፈጅብናል ያለንበታል ከከተማ እና ምግብ እንዴት ይሆናል አሏቸው። ምግብ እንዴት ነው የምታረጉ ስናቸው አይ ሆድ እኮ እንደሰጡት ነው አሉ። ሆድ እንደሰጡት ከከፈትክለትን ይቀበላል፣ ከያዝከውም ይያዛል። አብዛኛው ዑለማዎች ብታዩዋቸው መስዋዕትነት የከፈሉ በቀሪያ ነው። ደረቅ ዳቦ ደረቅ እንጀራ ከውሃ ጋር ተቀላቅሎ አንድ ቀን ከተገኘ ምናልባት ላይገኝ ይችላል። እሱ ብቻ ሳይሆን ቤት መዞር፣ እሱም ብቻ ሳይሆን ደግሞ ከእሱ ጋርም ደግሞ ከውሻ ጋር ትግል እየተደረገ ያቺ የተሰበሰበችዋን በሙሐባ ሰብሰብ ብለው ፍቅርን አሳይተው ሙሐባን አሳይተው ያስተማሩ በዙህድ ያሳለፉ ዑለሞች ናቸው የሐበሻ ዑለማዎች። ለሐበሻ ዑለማዎች ክብር እስቲ አንድ ጊዜ ተክቢር አድርጉ። አንድ ጊዜ ተክቢር አድርጉ። ሴቶችም ደግሞ አንድ ጊዜ እስቲ ያጨብጭቡ። ማሻአላህ። ስለዚህ ባረከላሁ ፊኩም። ምናልባት ሰዓቱን እንዳልሻማውን ማለም ሸሆቹም እየገቡ ነው። አልሐምዱሊላህ ፊት ለፊት ትልቅ ሰዎች ስላሉ ብዙ እነሱ ቢናገሩ የበለጠ ጥሩ ነው። አላህ ለሁላችንም አላህ ይቀበላል። ዳሩል ሂጅረተይንም በዚህ አጋጣሚ ማመስገን እንፈልጋለን። ጥሩ ስያሜም ጥሩ ነው። ከኛው ከሐበሻ ጋር የተያያዘ ነው። ስለዚህ ኢንሻአላህ ይህንን ፕሮግራም እድል ስለሰጡኝ ኢንሻአላህ በአላህ ስም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በት ይባላል የሚታወቀው በወሳኝ ሰዓት ላይ ሰላም በሆነ ሰዓት ሁሉም ሰው ደፋር ያልሆነ ይባላል እና አንድ ጊዜ ኢማሙ አሰግደው እንዳሰላመቱ አንድ ሰው ሰይፍ ይዞ ይገባና ማን ነው ሙስሊም ይላል። መስጂድ ነው ይሄ የሚጠየቅ ጥያቄ አይደለም። በመሰረቱ ሰው ሁሉ ሰይፉን ሲያይ ዝም አለ። ለሁለተኛ ጊዜ ጠየቀ፣ ማን ነው ሙስሊም? አሁንም ዝም አለ። በሶስተኛ ማን ነው ሙስሊም ሲል ከመሃል አንድ ደፋር የሆነ ሰው ቀና አለና እጁን እያሳየ ወደ ኢማሙ ጠቆመ።
ከዛ ኢማሙም የዋዛ አይደሉም ዞሩና ስላሰገድኩ ነው አሉት። ኸይር ስለዚህ አትፍ አላሁ አክበር። ያው ስለ ዒልም ስለ ሐበሻ ዑለማዎች ምን ያክል መስዋዕትነት እንደከፈሉ ምን ያክል እንደለፉ ምን ያክል ነገር እንዳስተናገዱ ሸኻችን ሼኽ አሕመድ ነግረውናል። መን ያዕሪፍ ልመጥሉበ ያሕቂር ማ በዘል። ሰው ዓላማው ከገባው ጥቅሙ ከገባው የሚያደርገው ነገር ሁላ መስዋዕትነቱ በጠቅላላ ቀላል ነው የሚሆነው። ያው ስለ ዑለማዎች ሲነገር ስለ ዒልም ሲነገር ሁላችን እንደሚፈጠር ነገር አለ። ወይም ሰው ራሱን ማሳነስ እኔ አልችልም፣ በቃ እዚህ መድረስ አልችልም፣ ቁጭት ይኖረዋል። ይሄ ቁጭቱም ግን እንደ ቁጭት ሳይሆን መቋጨትም ያስፈልገዋል። የቁጭት ጥቅም የሚኖረው መቼ ነው? ቁጭትን መቋጨት ሲቻል ነው። እና ፈለይሰ ልመርኡ ዩውለዱ ዓሊማ ይላሉ። ማንም ሰው ተዓለም ተማር፣ ፈለይሰ ልመርኡ ዩውለዱ ዓሊማ። ማንም ሰው እዚህ ምድር ላይ ሲመጣ አሊም ሆኖ አልመጣምና መፍትሄው መማር ነው። ለመማር ደግሞ የተለያዩ በዚህ ዘመን ላይ በተለይ ብዙ ነገራቶች ተመቻችተዋል። ከነዛም ውስጥ አንዱ ዳሩል ሂጅረተይን ነው። መማር ፍላጎት ያለን በብዙ ነገር ያልተመቻቸንልን ጭምር አመቻችተን መማር የምንችልበት ቦታ ነው እና ሁላችሁም ጥሪ ተጋብዛችኋል። መማር ትችላላችሁ። ሌላው ምንድን ነው? የሰው ልጅ ታውቃላችሁ አላህ ወደዚህ ምድር ሲያመጣው ለሶስት ነገር ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አንደኛ ለዒባዳ ነው ያመጣው፣ ሁለተኛ ደግሞ ተዝኪየተን ነፍስ ነው፣ ሶስተኛው ደግሞ ያመጣው ሰዎችን እንዲያግዝ ነው፣ ሰዎችን እንዲረዳ ነው፣ እንዲተባበር ነው። ለዛም ነው ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ አልኢማኑ ቢድዑ ወሰብዑነ ሹዕባ አሉና ኢማን ወደ 70 ምናምን ቦታ ይካፈላል ካሉ በኋላ አፍደሉ በላጩ ላኢላሃ ኢለላህ ነው። ትንሹ ደግሞ ወአድናሃ ኢማጠቱል አዛ አኒል ጠሪቅ ነው። እንደዚሁም ደግሞ ወልሐያኡ ሹዕበቱ ሚነል ኢማን ነው፣ ሐያ ደግሞ። ስለዚህ ዑለማዎች ምን አሉ? የሰው ልጅ ወደዚህ ምድር የመምጣት ዓላማው ሶስት ነው። አንደኛ አላህ በሚገባ ሊገዛው ነው። ሁለተኛ ደግሞ ከነፍሱ ላይ አላስፈላጊ የሆኑ ነገሮችን እንዲያስወግድ ነው። ሶስተኛው ደግሞ ሰዎችን መርዳት ነው። ያው ሰዎች እርስ በራሳቸው መረዳዳት አለባቸው። አናሱ ሊናሲ ባዕዱሁም ሊባዕድ ፈኢን ለም የሽዑሩ ኸደሙ ይላሉ። ሰዎች እርስ በራሳቸው ከፊሉ ለከፊሉ ባይተዋወቅ እንኳን ኻዲም ነው። ዑለማ ሊኖር የሚችለው ተማሪዎች እስካሉ ነው። ተማሪ ሊኖር የሚችለው ዑለማዎች እስካሉ ነው። አባት ሊኖር የሚችለው ልጅ እስካለ ነው። ልጅ ሊኖረው ደግሞ አባት እስካለ ነው። ስለዚህ ሰው በጠቅላላ ከፊሉ ለከፊሉ ኻዲም ነው። ስለዚህ ኢንሻአላህ በተለያዩ ኸይር ስራዎች ላይ እርስ በራስ መተጋገዝና መረዳዳት አንድ መሆን ግድ የሚልበትም ዘመን ነው። ስለዚህ ኢንሻአላህ ዳሩል ሂጅረተይን ውጭ ላይ ቅድም እንዳያችሁት አባሎችን እየመዘገበ ይገኛል። ሴቶች በብዛት ተመዝግቧል። ያው ወንዶች ትንሽ ወደ ኋላ ማለት ይወዳሉና ሁላችንም ኢንሻአላህ ስንወጣ የአባልነት መመዝገብ እንችላለን። በቻልነው አቅም በየወሩ ሲፈልግ በየቀኑ ከ10 ብር ጀምሮ ተዘጋጅተዋል። ኢንሻአላህ ሁላችንም አባል መሆናል። ሙሰይድ ኢንሻአላህ አይሰማም። መድረኩ ሰፊ ስለሆነ መሰለኝ አይሰማም። ባይፈክ ኢንሻአላህ ቀጣይ ፕሮግራማችን የሚሆኑት ሼኽ መንሱር ናቸው። ፈሊየተፈضل መሽኩራ ወማጁር። ቢስሚላህ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ወከፋ ወኡሰሊ ዐላ ሰይዲል ሙስጠፋ ሰይድና ሙሐመድ ወዐላ አሊሂ ወአስሓቢሂ አጅመዒን። እንግዲህ ኢንሻአላህ ስለ ዑለሞች አሁን በሰፊው ሰምተናል።
ዑለማዎች ሐበሻ ላይ ያደረጉት ትልቅ አስተዋጽኦ ሰምተናል። እኔ ደግሞ ሐከዛ ከዚህ ጋር የያዙ አደቦችን ተማሪዎች የሸኻቸውን አደብ እንዴት መያዝ እንዳለባቸው መቼስ ሰው ሸኹን ነው መስለው ተዋዱ ያስተማረ ሁሉ ጊዜ ስለ ተዋዱ የሚናገር ሸኽ ወይም ራሱ ላይ ተዋዱ የሚታይ ሸኽ ተማሪዎቹም እንደዛው ተዋዱ የሚያሳዩ መተናነስ የሚያሳየው ናቸው። የእኛ ሀገር መሻይኾች ስለ ዚክር ለመናገር መጀመሪያ ዘክረው ነው። ስለ ለይል ስለመቆም ለመናገር ለይሉን ቆመው ነው። ስለ አኽላቅ ለመናገር አኽላቅን ራሳቸው ኖረውበት ነው። አንድ ሼኽ ቤታቸው ላይ ግቢያቸው ላይ ሌባ ገባ እና ጎተራው ላይ ገብቶ እህሎችን ማውጣት ጀመረ። እህሉን ከመረና በጆንያ ተሸክሞ ከግቢ ለማውጣት ሲሞክር አልቻለም። ግቢው አጥሩ ረዘም ያለ ነው እና ይወድቃል፣ መልሶ ይወድቃል፣ ይወጣል። ከኸላዋቸው ወጡና ያው መነጽሩም አላቸው ወጣሉና ምን አሉት? አንተ መኮንዶ ታበዛዋለህ፣ ትንሽ ቀነስ ለምን አታረገውም ማለት ተሰርቀው እንኳን ማለት ነው። አኽላቃቸውን ታያላችሁ። እንደዚህ አይነት መሻይኾች ናቸው ሐበሻ ላይ ያለፉት ማለት ነው። የሰው አይብ አያወጡም፣ የሰው አይብ ይሰትራሉ። ለሸኻቸው ትልቅ ቦታ አላቸው። የሐበሻ መሻይኾች በጣም ትልቅ ቦታ አላቸው። በየትኛውም መልክ ሐታ ቁርአን ሳይቀራ እኛ ተፍሲር የቀረነባቸው ሼኽ ጊምባ ላይ ያሉ የሙፍቲ ሸሪካ ናቸው። ሼኽ መሐመድ ሸውሴን ጀበሩት ይባላሉ። ምናልባት መታቋቸው ካላቸው ዕልም ሲቀሩ ሲያስቀሩ እንባቸው ነበር የሚፈሰው። ዝም ብሎ ተፍሲሩን እያስቀሩ እንባቸው ይወርዳል። እንደዚህ አይነት መሻይኾች ተማሪዎቻቸውን በሰፊው ቀርጸዋል። አሁን እኛ በእነሱ በዑለማዎቻችን ማለት ነው የቀራን በተለያየ መስመር ውስጥ ያለን ሰዎች የእነሱን አኽላቅ መያዝ አለብን። ወኢነከ ለዓላ ኹሉቂን ዐዚም ሲል አላህ እኛ እኮ አኽላቃቸውን እንድንከተል ነው። የነቢያችን ሰለላሁ ዐለይሂ ወሰለም አልዑለማኡ ወረሰቱል አንቢያ፣ ዑለማዎች ደግሞ የአንቢያዎች ወራሾች ናቸው። የእነሱን መስመር ያዝን ከሆነ ትልቅ ደረጃ እንደርሳለን። አኽላቃቸውን እንያዝ፣ የእነሱን መስመር እንያዝ። እቺ ዱንያ የታወቀ ነው። ሁሉም ይለቃል። መልቀቁን እኮ ያውቃል። እንኳን እኛ ካፊሩ ያውቃል ዱንያ መልቀቃችን። አንድ ባለሀብት ምን አለ? እኔ ወደ ዱንያ ለቅቄ ሲሄድ አለ ወስያ ጻፈ። ወስያው ምን የሚል ነው? ዱንያን ለቅቄ እንደወጣው ከኔ ጋር ቀብር ውስጥ አብሮ ለአንድ ቀን ሌሊቷ ስለምታስጨንቀኝ ከኔ ጋር ላደረሰው ግማሽ ሀብቴን እሰጣለሁ አለ። ለአንድ ቀን አዳር ማለት ነው። እና ሲጠይቅ ማን እሺ ይበል? ልክ አጋጣሚ እሱ ወደ አኺራ ሄደ። ከሄደ በኋላ ቤተሰቦቹን እስኪ ዛሬ ከእሱ ጋር ቀብር ውስጥ የሚያደርሰው አንድ ሰው ፈልገን ነበር። ሁሉም ያለ አንድ ገመድ ያዘለ ሰውዬ ገመድ ተሸክሞ ይዞራል እኮ ምስኪን። እንደ ይሄ ነገርማ እኔ ማሳለፍ የለብኝም፣ ምክንያቱም አንድ ቀን ማታ አንድ ሌሊት ብቻ አደረይ ግማሽ ሀብት ማገኝ ከሆነ ከችግር ተገላገልኩ ማለት ነው። እና ቀብር ውስጥ አደራ ይላል። ልክ እንዳደረ ነኪርና ሙንከር ይላል። ነኪርና ሙንከር ቆይ እሱ ጥያቄ እንደርስበታል። ይሄ ዝም ብሎ ጣልቃ የገባውን ሰውዬ ይጠይቀዋሉና ገመዱ ኬት ያመጣዋል? ይዞ የገባውን ገመድ ማለት ነው። ከዛስ ምን ልታረገው ነው አሉት። ሲጠይቁት ሱብሂ ደረሰ ይላል። ነጋበት፣ ወጣ። እንደወጣ መንገድ ላይ ቤተሰቦቹ አገኙትና ይኸው እንግዲህ በቃሉ መሰረት ማታ አብረሃል ይሄን ገንዘብ ካሉት ኧረ ያዙልኝ አልፈልግም አለ። በአንድ ገመድ የሁላ ሌሊቱ ጠቅላላ ስጠይቅ ያደርኩ ሰውዬ የሁላ ማበር ብትሰጡኝ የሊሆን ነው አለ። ታላችሁ ሐቂቃ እቺ ዱንያ ለቀን ሄዳለን። ግን ዒልም ስትወስዱ ራሱ ዒልሙ አደቡ ዒልም የሚወስድ ሰው ጀዛኩሙላሁ ኸይረን ለመሻይኹ ለኡስታዝ ትልቅ ቦታ ይኖራል። የተማሩን ዒልም ደግሞ ተግባር ላይ ለመዋል ሐጂ ሙሳ ረሕመቱላህ ዐለይህ በሀያት በነበሩበት ሰዓት ዩኒቨርሲቲ ላይ የሚደረገው እንቅስቃሴ
በየትምህርት ቤት ሃይስኩል የሚደረገው እንቅስቃሴ የመሰረቱ እሳቸው ናቸው። መጀመሪያ ተማሪዎች እንዴት መያዝ እንዳለብን፣ ዩኒቨርሲቲ ላይ እንዴት መያዝ እንዳለበት፣ ከዛ በኋላ ሌላው ጠለቀው። ይሄ አካሄድ መቀጠል አለበት ማለት ነው። የኦንላይን ትምህርት ሰውየው ትምህርት መሄድ መድረስ ካልቻለ በአሁኑ ሰዓት ሚዲያ ላይ ብዙ አይነት ችግር ስላለ የሚጮሆሩ የሚሰማውና ልጆቻችሁን ሁላችሁ ማሳተፍ ይኖርባችኋል። በዚህ ዕልም ላይ መሰረት ያለው ዕልም ከመሻይኾች በቀሩ ከትላልቅ መሻይኾች በዕልም በወሰዱ ሰዎች ላይ ቅርአት የወሰድን ከሆነ ልጆቻችን አይበላሽም ማለት ነው። እንዳጠቃቀማችን ነው። ሰው ኦንላይን ብላይ ብሎ ለማዕሲያ ይገባል አይደለም፣ ለወንጀል ይገባል፣ ከአላህ ጋር ለመጋጨት ይገባል። ዲን ለማስተማር አሁን ዑለማው ተደብቆ ነበር እየወጣ ነው። ኡስታዝ በተለያዩ ያሉ ኡስታዞች አልሐምዱሊላህ ብዙ አገልግሎት እየሰጡ ነውና ልጆቻችሁን የኦንላይን ትምህርት ላይ በተለይ ከዚህ ጀዛኩሙላህ ኸይረን ከዚህ ጀማዓ ጋር የሚገናኙ መስመሮችን የያዙ ሰዎች ላይ መቀጠል አለባችሁ ሁላችሁ። እንደገና ከስር ማለት ነው። ዝም ብሎ ተተኝቶ ነው ስራ መስራት ይቻላል። ሰፊ ስራ ይጠብቀናል ማለት ነው። ይሄን ሰፊ ስራ ለመስራት ኢንሻአላህ ይሄን ጀማዓ ማጠናከርም ከኛ ይገባል። እያንዳንዳችን ማጠናከር አለበት። ያልተመዘገበ መዝገብ አለበት፣ መማር አለበት። እዚህ መስመር ላይ ገብቶ አብዛኛው ሰው ሞባይል ላይ ያሳልፈው አይደል? አብዛኛው ሰው ሞባይል ላይ ያሳልፈው። ስለዚህ ማዕሲያ እስከ ሱብህ ድረስ ሞባይል ላይ ሲጋተር አድሮ ሱብህን ያመጣዋል። ግን የዲን ትምህርት እየወሰደ ቢሆን ሐሰናት ይመዘክርለታል። የቂያማ ዕለት ነገ ደረጃ ያገኝበታል። ይሄን ደረጃ ለማግኘት ሁላችንም ማለት ነው ልጆቻችን በዚህ መስመር ላይ ማሳተፍ አለብን። ባረከላሁ እውቀት ያለው ደግሞ ተጨማሪ እውቀት ያለው ሰዎች እንዳንዴ አሁን እዚህ ቦታ ላይ ልክ አሁን እንደዚህ ተጋበዝ ነው የተለያዩ ዑለሞችን እየጋበዙ በኦንላይን ላይ እንዲማሩ ማድረግ እውቀት ያለው ሰዎች ይሄን መስመር ማገዝ አለብን። ተቀምጠን አይደለም። በአንድ ወቅት የዛሬ ዓመት ይመስለኛል እዚህ ኦንላይን ላይ ጋብዞኝ ነበር። ተወሰነ ጀዛኩሙላህ ኸይር ሰዓታት ገብቼ የተወሰኑ ነገሮችን አገልግያለሁ። ይሄ ግን እያንዳንዳችን ባረከላሁ ኃላፊነት አለብን። በቃ ምንችለው እውቀት እንስጥ። ተማሪዎች ደግሞ ኢንሻአላህ ይሄን አደብ ይዘን የትላልቅ መሻይኾችን አደብ ይዘን ብንጓዝ ደረጃችን ከፍ ያለ ነው ማለት ነው። መሻይኾቻችን ቅራስ ሲቀሩ ጣፋጭ ነገር በልተው ብዙ ነገር በልተው አይደለም። ወራዩ ሲባል ሰማላችሁ፣ ወራዩ ሸኽ ሲባል ሰማላችሁ። እና የእሳቸው ልጃቸው ሸኽ አብዱል ወሃብ ይባላል። ወላሂ አጃይብ ነው። እኔ ቤት ብዙ ጊዜ ሲመጡ ያርፉ ነበርና ምግብ እንደዚህ ቀርቦላቸው ውሃ ይደፉበታል እና ሲቀዝቀዝ ይበል ብዬ ነው ይላሉ ብዙ ጊዜ። በኋላ ሳይበሉ ትንሽ 2-3 ጉርሻ ይገርሱና ይተዋሉ። ለምንድን ነው ብዬ ስጠይቃቸው ምግቡ እንዳይጣፍጠኝ ነው አሉ። አባታችንም ወርዋዩ እንደዛ ያደርጉ ነበር። ያን የሼህ መሐመድ አሚን ይስር ደረሶች ውስጥ አንዳቸው ትልቅ ሸኽ አግኝቼ ቀሪአ ሄደን ስንዞር ምግብ በየቦታው የሚሰበሰበውን ማታ በጨለማ ስንበላ ምን አገኘናል? ይሄ ድሮ ገጠር ላይ ሰው ሲሞት ፀጉራቸውን ሹሩባቸውን ይገነጥሉታል እንዳለ በሐዘን ማለት ነው። ያው ጅህልና የሱ እንዳለ ፀጉሩ ገብቶበት ሹሩባውን አነሳ ነው አራክፈነው ነው ምግቡን የበላነው። ይሄን ተቸግረው የቀሩት ቅርአት እኛ ጋርም መምጣት አለበትና በአደብ ከተጓዝን ዛሬ ትንሽ እውቀት ኑሮት ነው ሰው እየጮኸ ያለ መሰረት ቅርአት ሳይኖር ታች ቢታይ እስቲ አንድ ኪታብ ወጥተህ አስቀራ ቢባል እውቀት የሌለው ሰው ዛሬ መድረኩን ተቆጣጥሮታል። እውቀት ያላቸው ሰዎች ደግሞ ተደብቀዋል። እውቀት ያለን ሰዎች ወደፊት መውጣት ይኖርብናል። ዋጅብ ነው። በአሁኑ ሰዓት በተለይ ዋጅብ ነው። ማንም ፈትዋ እየሰጠ የሚጫወቱበት ቦታ ላይ ይሄኛ በእውቀት የተሞላ ነው። ይህ መስመር ማለት ነው ጥርት ያለ ለፈለገ አይነት መስመር በዕልም የተካነ ነው የተደራጀ ስለሆነ ኢንሻአላህ እኛም ደግሞ ልጆቻችን የምናስተምርበት ቦታ መለየት አለብን። ኦንላይን ላይ ቢሆን የት እንደሚማሩ ምን እንደሚቀሩ መፈተሽ አለብን ማለት ነው።
ከዛ በኋላ ኢንሻአላህ ንጹህ ሰዎችን ይሄ ዳዕዋ በረካ አለ። የዳዕዋ በረካው በየቤታችሁ ይገባል። የዳዕዋ በረካው ብዙ ውጤት ያመጣል። ይሄ ውጤት የሚገኝበት መስመር እንዳንለቅ ዕልም ትልቅ ነገር ነው። ሀጂ ሙሳ ረሕመቱላህ አለይህ በአንዋር መስጂድ መድረሳ ስንገባ ቤት ያለውን ቂርአት እዛ ሰፈር ላይ የነበረ ቂርአትና እሱን በትኑና ግቡን ያሉት ለምንድን ነው? በዕልም ሰዎች ከተያዙ ሁሉ ነገር ይስተካከላል። ዕልም ሲጠፋ ነው ሰው የሚጠፋው። እና ኢንሻአላህ አላህ ዕልሙን አላህ ይስጠን፣ አደቡን አላህ ይስጠን። በአደብ እንጓዝ አላህ ያድርገን እላለሁ። ለዚህ ዝግጁ ነን ኢንሻአላህ። በዚህ አጋጣሚ ይህንን ላዘጋጁ ወጣቶች ጀማዓ በአጠቃላይ ዳሩል ሂጅረተይን ሁላችንም አላህ ሱብሓነሁ ወተዓላ እንዲጠብቃቸውና ይሄ ነገር እየሰፋ እንዲሄድ ሁላችን ዱዓ እናደርጋለሁ። አላህ ይጠብቃቸው ሁሉንም። ቂርአቱ የሚቀራው ደግሞ የመሻይኾቹን አደብ ሄዶ የሚጓዝ አላህ ያድርገው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሞች ያሉ መካከላችን ከዛ ውስጥ እነ ሸህ መሐመድ ዑመር፣ ሸህ መሐመድ ሱብይ አሉ፣ እነ ሸመነል ከሪም አሉ፣ እነ ሸህ መሐመድ አወል የመሳሰሉ አሉ። የዚህ እፎይታ መስጂድ ደግሞ መቼስ ስማቸውን አጣን ወደ ሲመጡ በኋላ ሸህ ኑር ሁሴን መቼስ የታወቀ ነው። ብዙ ታግለዋል እዚህ ቦታ ላይ እነ ሸህ ሰዒድ የመሳሰሉ ኑር መስጂድ ላይ ቁጥር ያልጠራም የለፉት ድካም ለዚህ የሱፍያው መስመር እንዳይቆረጥ ያደረጉት ሸህ መሐመድ ሱብይ አንድ ፎቶ አላቸው። ማንም ጋር የሌለ ፎቶ ነው ያላቸው። ዛሬ ሚስጥር ላውጣ ነው እንግዲህ ምንድነው ጎጃም ሀገር ላይ አንድ መስጂድ ተመርቆ ሲመለሱ ከምርቃኑ ሲመለሱ ጸጉራቸው በጣም አድጎ ስለነበረ ሲላጩ ማለት ነው። ጸጉራቸው እንደዚህ መጥተው እየተላጩ ቂርአት እንደሚያስቀራሉ ሰዓት እኮ ለመቆጣጠር ነው። ደረሶች ይቀራሉ፣ እሳቸው እዚህ ጋር ጸጉራቸው ይላጫሉ። ጠጋልኩና ከርቀት አነሷቸው። ይሄ አጅቦ ነው። ከዛ ድካም መጥተው ሳያርፉ ጸጉራቸውን መላጫ ሰዓት አጥተው ደረሳው ቁጭ ብሎ ይቀራል። እሳቸው ጸጉራቸውን እየተላጩ ያስቀራሉ። ሱብሒ ነው የሚገቡት ታውቃላችሁ። ከኢሻ በኋላ በመከራ ነው ከመስጊዳችን የወጡት ሲያስቀሩ ነው። ሰው ሁሉ ወጥቶ እያንዳንዱ ቅርአት እያቀሩ በእግራቸው ከዛ ከቤታቸው መጀመሪያ ከነበሩበት ቤት ተነስተው ሱብሒ ድረስ እየመጡ እየተጓዙ በእግራቸው ያለ መኪና የሁላ ቅርአት ያደረጉ ታላቅ ዑለማ ናቸውና ሸህ መሐመድ ሱብይ ወይ ሸህ መሐመድ ዑመርን ወደ መድረክ ጋብዛሉ። ከሚሸልሙት በመጀመሪያ ከሚሸልማቸው ውስጥ አንደኛ ናቸው ብለውናል። ፈለግ ተፈضل ሸህ መሐመድ ሱብይ። ሸመነል ከሪም ደግሞ እሳቸው ለመሸለም ወደዚህ ወደ መድረክ ትመጡልናላችሁ። ሸመነል ከሪም አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እሺ ዑለሞች እዚህ ያላችሁ በሙሉ ወደዚህ ትመጡልናላችሁ። ሸህ ሰዒድ፣ ሸህ መሐመድ አህመድ ሁላችሁም ጠቅላላ ሸህ ኑር ሁሴን እዚህ ፊት ለፊት ያላችሁ ዑለሞች ወደዚህ ባረከላሁ ፊኩም። ሸህ ማህሙድ ወደዚህ፣ ሸህ ሰዒድ፣ ሸህ አብዱል ሰመድ፣ ሸህ አህመድ ሰና አዲስ ሀያት እንዲሰጥልን ነይቷል። መስሉ ኢንሻአላህ። አላሁ አክበር ተክቢር፣ አላሁ አክበር አላሁ አክበር አላሁ አክበር። ሸህ መሐመድ ሱብይ እርስዎ ደግሞ ያሉትን ሸመነል ከሪም በአሁኑ ሰዓት በጣም እየታገሉ ያሉ ናቸው። ሐቂቃ ነው የምላችሁ። ሸመነል ከሪም ሐቅን ይዘው ቀጥ ያሉ ታላቅ ዓሊም ናቸው። አፊያ አላህ ያልብስልን፣ ሙሉ አፊያ ሙሉ ሐያት አላህ ይስጥልን። አላሁ አክበር ተክቢር በሉ። አላሁ አክበር አላሁ አክበር። ሸህ ኑር ሁሴን ያው እፎይታ መስጂድ ማስታወሻችን ናቸው። አላሁ አክበር በሉ። ብዙ ታግለዋል፣ አሁን እየታገሉልን ነው። አላህ አዲስ ሀያት አላህ ይስጥልን። አላሁ አክበር። ሸህ ሰዒድ ይኸው ሸህ ሰዒድን አልብሱን። ሸህ መሐመድ ሱብይ ለሁሉም ዛሬ የሚያለብሱት ሸህ መሐመድ ሱብይ ናቸው። አላሁ አክበር በሉ። አላሁ አክበር። ሸህ መሐመድ አወሉ የሸህ መሐመድ አወሉ እንግዲህ ይኸው እንደምታውቁት እዛው በጦር ኃይሎች አደም በዳን መስጂድ ከፍተኛ ልፋት ያደረጉ ለሱፍያ ብዙ የሚታገሉ ታላቅ ዓሊማችን ናቸው። አላሁ አክበር አላሁ አክበር።
ሸማሙድ እንግዲህ ኢማም ታላቅ ዓሊም ብዙ የደከሙ ናቸው። በወረዳ ሰብሳቢነት ደግሞ በጣም ብዙ ደክመዋል። አሁን እየደከሙ ናቸው። አላህ ሀያታቸውን ያርዝምልን። አላሁ አክበር፣ አላሁ አክበር። እኛ እንኳን ብዙ አልሰራንም። ከሚሰሩት አላህ ሊያደርገን የምንለብሰው ኢንሻአላህ ዑለማን ስለካደምን እኛ ባረከላሁ። እንግዲህ እዚህ ላይ ነው ሁሉም አላህ ሀያቱን አላህ ያርዝመው። ጀዛኩሙላሁ ኸይረን። ለዲን የለፋውና ትልቅ ቦታ የሚያገኝ አላህ ያድርገው። اللهم صل وسلم على سيدنا محمد. ለዑለማዎችን አንድ የተነሳችሁ እስቲ ክብራቸውን አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እሺ አንድ ጊዜ ቁረሱን ይላሉ። አንዴ ሼህ አህመድ እንግዲህ አዛችን ቢቆረስ እያሉ ነው። አዛ የዲነል ኢስላም አዛ የዚህ የቀጥተኛው መስመር አዛ ዛሬ አላህ ይነቅለው ይቆረስና ዱዓ አርጉ። ኢንሻአላህ እየተቆረሰ ሼኻችን ሼኽ መሐመድ ከሪም ስለ ኢልም አስፈላጊነት ያለው ፈዳኢል ኢንሻአላህ ሳይወርዱ እዚሁ የተወሰነ ንግግር ይነግሩናል። ኢንሻአላህ ልባችሁን ወደዚህ እናደርገዋለን። ይደርሳል ይሄ ሙስተሂድ ኢንሻአላህ